በፖለቲካው ዓለም ፈጽሞ ይሆናል ተብሎ የማይታሰብ ሆኗል። ከግማሽ ምዕተ ዓመት በላይ ባላንጣ ሆነው የሰነበቱት ኢራንና አሜሪካ ውጥረቱ ከሮ ለጦርነት ጫፍ ላይ በደረሱበት ሰዓት ላይ ለድርድር ፊት ለፊት መቀመጣቸው አስገራሚ መነጋገሪያ ዜና ሆኗል። በዚህም በመጀመሪያ ዙር ድርድራቸው በሁለቱም በኩል የተሰጡት መግለጫዎች መልካም እንደነበሩ በተለያዩ በዓለም ሚዲያዎች ተዘግበዋል። በድርድሩም የተለያዩ ጉዳዮች የተካተቱ ሲሆን የኢራንና የአሜሪካ ጠላትነት ምንድነው? የአሜሪካ ጥብቅ ወዳጅ የሆነችው እስራኤልስ ከኢራን ጋር ችግሯ ምንድነው? የኢራንስ የኒውክሌር ማበልጸግ ጉዳይ ምን መሆን አለበት? በእነዚህ ርዕሰ ጉዳዮች ላይ የተደረገውን ውይይት የምናስደምጣችሁ ይሆናል። እስከ ዜናችን ፍጻሜ አብራችሁን ቆዩ። ለረጅም ዓመታት ባላንጣ ሆነው የቆዩት ለመጠፋፋትም ሲዛዛቱ የነበሩ ሁለቱ ሀገሮች ኢራንና አሜሪካ ለድርድር መቀመጣቸው ከተሰማ በኋላ መግለጫቸው ዓለምን ከጫፍ እስከ ጫፍ አስገርሟል። ይህም ሁለቱም በየፊናቸው ጥሩ የውይይት ጊዜ አሳልፈናል ሲሉ በመግለጫ አስታውቀዋል። የሁለቱም አዎንታዊ መግለጫ በዋናነት ለቀጠናው ቀጥሎ ለዓለም መረጋጋት የሚሰጥ ነው። በሚቀጥለውም ሳምንት ሁለተኛ ዙር ውይይት ለማድረግ ቀጠሮ እንደያዙም ተናግረዋል። አሜሪካም ቀጥታ ውይይቱ ከስምምነት ለመድረስ መልካም ዜና ለመስማትም ጥሩ ምዕራፍ ነው በማለት አወድሷለች። ፕሬዝዳንት ዶናልድ ትራምፕ በ2018 የኢራንና የዓለም ሀያላን መንግስታት ቀደም ሲል ተደርሶ የነበረውን የኒውክሌር ስምምነት አሜሪካን በማስወጣት የተሻለ ስምምነት እንደሚደርሱ ሲናገሩ ቆይተው ነበር። ንግግሮች ስምምነት መድረስ ይቻል እንደሆነ እንደ አንድ አስፈላጊ የመጀመሪያ እርምጃ ታይቷል። ለ2 ሰዓት ተኩል በቆየው ስብሰባ በስፍራው የነበሩ ታዛቢዎች እንደገለጹት ከሆነ ሰዓቱ ምንም እንኳ አጭር ይሁን እንጂ በሁለቱም በኩል መከባበርና መግባባት የነበረበት አስገራሚ ስብሰባ ነበር። ለሁለተኛም ዙር ሁኔታውን ያመቻቸ ምርጥ ጊዜ በማለት ገልጸውታል። ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው አሜሪካን ከ2015 የኢራን የኒውክሌር ስምምነት ካስወጧት በኋላ በጣም ጥሩ ንግግር ተብሏል። የኢራን ዋና ተደራዳሪ የውጭ ጉዳይ ሚኒስትሩ አባስ አራግቺ በሰጡት አስተያየትም አዎንታዊ ነበር። ሚኒስትሩም ሲጠየቁ በእኔ አስተያየት እንደ መጀመሪያ ውይይት በጣም ሰላማዊና መከባበር በተሞላበት መንገድ የተካሄደ ገንቢ ስብሰባ ነበር። ምክንያቱም ምንም አይነት ተገቢነት የሌላቸው ቃላት አልነበረም በመካከላችን ሲሉ በሀገራቸው ብሔራዊ ቴሌቪዥን ተናግረዋል። የኢራኑ ተደራዳሪ ዲፕሎማሲያዊ ቃላት እንደሚጠቁሙት ከሆነ በትራምፕ መልእክተኛ ስቲቭ ዊትኮፍ የሚመራው የአሜሪካ ተደራዳሪ ቡድን ምንም አይነት ኃይለ ቃል እንዳልተጠቀመና የኢራንን ክብር በጠበቀ መልኩ የተካሄደ መሆኑን ይገልጻል። ዶናልድ ትራምፕ ወደ ስልጣን ከመምጣታቸውና ከመጡም በኋላ በኢራን ላይ ጥቃት ይሰነዝራሉ በሚል ከፍተኛ ስጋት ተፈጥሮ ነበር። አያቶላም ቢሆኑ በበኩላቸው አሜሪካ ጥቃት ልትሰነዝርብን ስለምትችል መሳሪያዎቻችንን ዝግጁ አድርገናል እስከ ማለት ደርሰው እንደነበረ ይታወሳል። ውይይቱም ሁለቱም ልኡካኖች በተለያዩ ክፍሎች ሆነው በኦማን የውጭ ጉዳይ ሚኒስትር በድር ቢን ሐመድ አልቡስቲ እየተመራ ያደረጉት ውይይት ነበረ። የአሜሪካን ልኡካንን እየመሩ ያሉት ዊትኮፍ ከዚህ ቀደም ፊት ለፊት ስለመገናኘት ብቻ ተናግረው ነበር። አራግቺና ዊትኮፍ የኦማኑ የውጭ ጉዳይ ሚኒስትር ቡስቲ ባሉበት ንግግሩ ተካሂዷል። ከንግግሩም በኋላ ትላንት ወደ አመሻሽ ላይ የአሜሪካ ዋይት ሀውስ ኢራንን አስመልክቶ በፊት የሚያወጣው የተካረረ መግለጫ በመተው በምትኩ ለስለስ ያለ መግለጫ ነበር። በቀጣዩም ሁሉንም ጉዳይ ከኢራን ጋር በዲፕሎማሲያዊ መንገድ በመቀጠል እንደሚፈልግ አስታውቋል። በማከልም ጉዳዮቻችን እጅግ ውስብስብ ናቸው፣ ነገር ግን ቀጥታ ተገናኝተን መወያየታችን የጋራ ተጠቃሚነታችንን ለማረጋገጥ አንድ እርምጃ ነበር ብሏል።
የኢራኑ የውጭ ጉዳይ ሚኒስትር አራግቺ ከውይይቶቹ በፊት አገራቸው ፍትሐዊ ስምምነት እንደምትፈልግ ተናግረው ነበር። ውይይቶቹ ከተጠናቀቁ በኋላ በሚቀጥለው ሳምንት ውይይታቸው በኦማን ላይደረጉ ቢችሉም በመካከለኛው ምስራቅ ሀገር አሸማጋይነት ይቀጥላሉ ተብሎ ይጠበቃል። ዋይት ሀውስ ቀጣዩ ውይይት በመጪው ቅዳሜ እንደሚካሄድ ተናግሯል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ለኢራን ብሔራዊ ቴሌቪዥን ጣቢያ እንደተናገሩት እኛም ሆነን ሌላኛው አካል ፍሬ አልባ ድርድር፣ ለውይይት ሲባል የሚደረግ ውይይት፣ ጊዜ ማባከኛ ንግግሮች አንፈልግም። እየተነጋገርን ያለነው ውይይት ቀጥተኛ ነው፣ መልካምም ነው ብለዋል። ዋና ጉዳይ ሁለቱ አካላቶች ምን አይነት ስምምነት ለመቀበል ፈቃደኛ ይሆናሉ የሚለው ነው። ኢራን የኒውክሌር የጦር መሳሪያ እንዳታበለጽግ ለመካከለኛው አሜሪካ እንዲሁም ለእስራኤል ሊደርሱ የሚችሉ ወታደራዊ ጥቃቶችን ለመከላከል ስምምነት እንደሚፈልጉ በመግለጽ ትራምፕ ባለፈው ወር ለኢራን ሃይማኖታዊ መሪ አያቶላ በተባበሩት አረብ ኤሚሬት በኩል ደብዳቤ ልከው ነበር። ኢራን የተጣለባትን ማዕቀብ በማንሳት የኒውክሌር መርሃ ግብሯን የሚገድብ እንጂ የማያስቆም ስምምነት ላይ ለመድረስ ተስፋ አድርጋለች። በኦማን የሚገኙ ስማቸው እንዲገለጽ ያልፈለጉ ምንጭ ለሮይተርስ የዜና ወኪል እንደገለጹት መረጃ ከሆነ ውይይቱ በአካባቢ ያለውን ውጥረት ለማርገብ እና የእስረኞች ልውውጥ ለማድረግ ጥረት ያደርጋል ብለዋል። ትራምፕ ውይይቱ እንደሚደረግ የገለጹት ባለፈው ሰኞ ዕለት ቤንያሚን ኔታንያሁ ዋይት ሀውስን በሚጎበኙበት ወቅት ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማክሰኞ ዕለት እንደተናገሩት ዶናልድ ትራምፕ ጋር ውይይት አድርጌያለሁ፣ ሁለታችንም ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ ተስማምተናል ሲሉ ተናግረው ነበር። ኔታንያሁ በ2003 ከምዕራባውያን ሀያላን ሀገራት በተደረገ ስምምነት በሰሜን አፍሪካዊቷ ሀገር ሊቢያ የጦር መሳሪያ መርሃ ግብር ሙሉ በሙሉ በሚያስቆም አይነት ስምምነት እንዲደረግ ጥሪ አቅርበዋል። እንደ ቢቢሲ ትንታኔ ዘገባ ይህ ግን በኢራን በኩል ፈጽሞ ተቀባይነት የለውም። ኢራን የኒውክሌር እንቅስቃሴዋን ሙሉ በሙሉ ሰላማዊ እንደሆነና የኒውክሌር መሳሪያ መቼም እንደማትታወቅ አጥብቃ ስትገልጽ ኖራለች። የኢራን ባለስልጣናት ድርድሩ የሚያተኩረው በኒውክሌር ፕሮግራም ላይ ብቻ እንጂ እንደ ባሊስቲክ ሚሳኤል ፕሮግራም ባለው በተቀረው በመከላከያ አቅሟ ላይ እንደማይሆን ግልጽ አድርገዋል። ከንግግሩ በፊት ኢራን አስደናቂ ታላቅ ደስተኛ ሀገር እንድትሆን ነገር ግን የኒውክሌር የጦር መሳሪያ እንዲኖራት እንደማይፈልጉ ትራምፕ አርብ ዕለት ተናግረዋል። ዩኤስኤ ስምምነት ላይ ካልተደረሰ ወታደራዊ ኃይል እንደምትጠቀም ትራምፕ ተናግረዋል። ኢራን በበኩሏ በጫና ውስጥ ሆና እንደማትደራደር ደጋግማ ተናግራለች። አሁንም በሚደረገው ዲፕሎማሲያዊ ሂደት በሰላማዊ መንገድ ካልቀጠለ በኃይል የሚሆን ነገር የለም ብላለች። ይህ ሂደት ግን በከፍተኛ ጫና ውስጥ በመከናወን ላይ ነው። ይህንን ስብሰባ ለማዘጋጀት ዝግጅት በሚደረግበት ወቅትም አሜሪካ ተጨማሪ የጦር መርከቦችና ፈንጂ ጣይ አውሮፕላኖችን በከፍተኛ ፍጥነት ወደ አካባቢው ከማዘዋወርም ባለፈ ተጨማሪ ማዕቀቦችን ኢራን ላይ ጥላለች። የዩኤስኤ ፕሬዝዳንት በሰኞው ዕለት በኦቫል ኦፊስ ለጋዜጠኞች እንደተናገሩት ከሆነ ውይይቱ ካልተሳካ ምን ያደርጋሉ ተብለው ሲጠየቁ ውይይቱ ካልተሳካ ለኢራን የመጨረሻው መጥፎ ቀን ይሆናል ሲሉ ዝተዋል። ለመሆኑ ይሄ ብዙ የተባለለት የኢራን የኒውክሌር መርሃ ግብር ምንድን ነው? አሜሪካስ ከኢራን የምትፈልገው ለመሆኑ ምንድን ነው? አሜሪካ ኢራን የኒውክሌር መሳሪያ እንዲኖራት አትፈቅድም። ኢራን የኒውክሌር ግንባታ ለሲቪል ዓላማ ብቻ የተገደበ እንደሆነ ታስታውቃለች። የኒውክሌር የጦር መሳሪያ ለማምረት እየሞከርኩ አይደለም ብትልም በርካታ ሀያላን ሀገራት እንዲሁም የዓለም አቀፍ የኒውክሌር ተቆጣጣሪ ድርጅቶች IAEA እርግጠኛ መሆን አልቻልኩም በማለት መግለጫ ያወጣባታል። በተለይም ደግሞ የሀገሪቱንና የተቋሙን ጥርጣሬ ያጠነከረው በ2002 ሀገሪቱ
ምስጢራዊ የኒውክሌር ማምረቻ ቦታ እንዳላት መታወቁ ነበር። ይህም ደግሞ ኢራንና ሌሎችን ሀያላን ሀገራት የተፈራረሙትን የኒውክሌር ቁጥጥር ስምምነት NPT እንዲፈረም ምክንያት ሆኗል። የኒውክሌር ቁጥጥር ስምምነት ሀገራት ወታደራዊ ያልሆኑ የኒውክሌር ቴክኖሎጂዎችን ለመድኃኒት፣ ለግብርናና ለኤነርጂ ብቻ ሊጠቀሙ የሚፈቅድ ሲሆን የኒውክሌር የጦር መሳሪያ ማምረት ግን አይፈቅድም። የኢራን የኒውክሌር መርሃ ግብሯ ምን ያህል የበለጸገ ነው ብለን ብንመለከት በ2018 አሜሪካ ከኒውክሌር ስምምነት ራሷን ካገለለች በኋላ በኢራን ማዕቀቦች ደግሞ መጣላቸው ተከትሎ ቁልፍ የስምምነት ነጥቦች ጥሳለች። ኢራን በስምምነቱ ትከተለው የነበረውንና የዩራኒየም የማበልጸግ የሚረዱ በሺዎች የሚቆጠሩ የተሻሻሉ የማጣሪያ ማሽኖችን ገጥማለች። የኒውክሌር የጦር መሳሪያዎች ወደ 90 ከመቶ ተጣርቶ የበለጸገ ዩራኒየም ይፈልጋሉ። በኢራንና በሀያላኑ ሀገራት መካከል ተደርሶ በነበረው ስምምነት መሰረት ኢራን እስከ 3.6 በመቶ ብቻ የበለጸገ 300 ኪሎ ግራም ዩራኒየም እንዲኖራት ተፈቅዶላታል። ይህም ደግሞ ለሲቪል ኒውክሌር ኃይልና ለምርምር ዓላማዎች ብቻ በቂ ቢሆንም የኒውክሌር ፈንጂዎችን ለማምረት ግን አያስችላትም። እንደ አውሮፓውያን አቆጣጠር በ2015 ዓለም አቀፍ የኒውክሌር ተቆጣጣሪ ድርጅት ኢራን 275 ኪሎ ግራም ዩራኒየም እንዳላት አረጋግጫለሁ ብሏል። ይህም ወደ 60 በመቶ እየተጣራ መሆኑን ይፋ አድርጓል። ኢራን የዩራኒየም ከዚህ የበለጠ በፍጥነት ካበለጸገች በንድፈ ሀሳብ ደረጃ በርከት ያሉ የጦር መሳሪያዎችን ለመስራት ያበቃታል። የአሜሪካ ባለስልጣናት ኢራን ያላትን ዩራኒየም በአንድ ሳምንት ጊዜ ብቻ ወደ ጦር መሳሪያ ልትቀይረው እንደምትችል ማረጋገጣቸውን ይገልጻሉ። ሆኖም ግን ኢራን የኒውክሌር የጦር መሳሪያ ለመስራት ከ1 ዓመት እስከ 18 ወራት እንደሚፈጅባት ተነግሯል። አንዳንድ ባለሙያዎች እንደሚሉት ድፍድፍ ዩራኒየም ከ6 ወር ወይም ከዚያም ባነሰ ጊዜ ውስጥ ኒውክሌር መሳሪያ ሊገነባ ይችላል በማለት ሙያዊ አስተያየታቸውን እየሰጡ አሉ። የተባበሩት መንግስታት ድርጅት፣ አሜሪካና የአውሮፓ ህብረት ኢራን የኒውክሌር መርሃ ግብሯን ፈንጂ ለማምረት እየተጠቀመችበት ነው በሚል ጥርጣሬ ከ2018 ጀምሮ ከፍተኛ የኢኮኖሚ ማዕቀብ ጥለውባታል። ይህም ኢራን ከዓለም አቀፍ ገበያ ነዳጅ እንዳትሸጥ ያደረገ ሲሆን የአገሪቱንም 100 ቢሊዮን ዶላር ሀብት እንዳይንቀሳቀስ እያገደ ነበር። በዚህም የተነሳ ኢራን ኢኮኖሚዋ ሲዳከም የመገበያያ ገንዘቧ በከፍተኛ ደረጃ በመውደቁ የዋጋ ንረት በሀገሪቱ ተከስቷል። በ2018 ኢራንና 6 የዓለም ሀያላን ሀገራት መካከል ከዓመታት ድርድር በኋላ ከስምምነት ላይ ደርሰው ነበር። ይህም በአሜሪካ፣ በፈረንሳይ፣ በቻይና፣ ሩሲያ፣ ጀርመን፣ እንግሊዝ እና ኢራን መካከል የተፈረመ ስምምነት መሰረት የኒውክሌር መርሃ ግብር እንድትሰራ የተፈቀደላት ከመገደቡ በተጨማሪ ዓለም አቀፍ ተቆጣጣሪ ተቋም ሁሉንም የኢራን የኒውክሌር ተቋማት እንዲፈትሽ፣ አጠራጣሪ ስፍራዎችም ሲገኝ ደግሞ እንዲመረምር የሚፈቅድ ነበር። በዚህም ኢራን ፈርማ ተስማማች። በምላሹ አገሪቱ ላይ ማዕቀቡን ለማንሳት ተስማሙ። ይህም ስምምነት እስከ 2015 እንዲቆይ ታስቦ የነበረ ሲሆን ከዚያም በኋላ የተጣሉት ገደቦች ተግባራዊ መሆን አይችሉም። ዶናልድ ትራምፕ እና እንደ አውሮፓውያን አቆጣጠር በ2018 ወደ ስልጣን ሲመጡ ግን ስምምነቶቹ ቁልፍ ምሰሶ የነበረችው አሜሪካ ከስምምነቱ አስወጧት። በወቅቱ ስምምነቱ ቋሚ አይደለም፣ እንዲሁም የኢራንን የባሊስቲክ ሚሳኤል ፕሮግራሞች፣ ሌሎችንም ጉዳዮች የማይመለከት በመሆኑ መጥፎ ስምምነት ነው ሲሉ ተችተው ከዚህ ስምምነት ሀገራቸውን አግልለዋል። ትራምፕ አዲስና ሰፊ ስምምነት ከኢራን ጋር እንዲደረስ ማስገደድ በሚል ማዕቀቦችን በድጋሚ ጥለዋል። የትራምፕ ውሳኔ ስምምነቱን የሚቃወሙ የአሜሪካና የቀጠናዊ አጋሮች በተለይ በእስራኤል ተጽዕኖ አለበት ይባላል። ኢራን አሁንም በድብቅ የኒውክሌር መርሃ ግብሯን እያካሄደች መሆኑን እስራኤል ታምናለች።
እስራኤል ከዛሬ ነገ ኢራን የኒውክሌር የጦር መሳሪያ ታጠቃለች በሚል ስጋት ውስጥ መሆኗን አትሸሽግም። ትራምፕም ከኢራን ጋር ድርድር እንደሚያደርጉ ሲገልጹ እስራኤል መገረሟን መሸሸግ አልቻለችም። ከዚህ ቀደም ሀገራቸው ካደረገቻቸው ስምምነት የተሻለ ስምምነት ከኢራን ጋር እንደሚያደርጉ ሲናገሩ ነበር። የአሜሪካ የብሔራዊ ደህንነት ኃላፊ ማርክ ዋልትዝ እንደሚሉት ከሆነ ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር መርሃ ግብር ሙሉ ለሙሉ እንዲፈርስ እንደሚፈልጉ ገልጸው ማበልጸግም ቢሆን የጦር መሳሪያ መታጠቅም ስትራቴጂካዊ የሚሳኤል ፕሮግራሟም መፍረስ አለበት የሚል አቋም አላቸው። ምንም እንኳ ትራምፕ ቀጥታ ድርድር እንደሚኖር ቢናገሩም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጥቅማችንን የሚጎዳ አንዳች ስምምነት ላይ አንደርስም ብለዋል። አሜሪካም ሆነች እስራኤል የኢራንን የኒውክሌር መሰረተ ልማት በፈንጂ ለመደብደብ ወታደራዊ አቅም እንዳላቸው ይናገራሉ። ነገር ግን እንዲህ አይነቱ እርምጃ የሚያስከትለው ውጤት ቀላል እንደማይሆን ይታሰባል። የኢራን ቁልፍ የሆኑ የኒውክሌር ተቋማት ከመሬት በታች የተቀበሩ በመሆናቸው በጣም ግዙፍ ፈንጆች ብቻ ናቸው ሊደርሱባቸው የሚችሉት። ስለዚህም የኒውክሌር የጦር መሳሪያ ኢራን ትታጠቅ እስካሁን ያወቁት በቂ እርምጃ የለም። ለዚህም ነው አሜሪካም ሆነች እስራኤል በጥምረት ኢራን ላይ መውሰድ የሚፈልጉት እርምጃ እስካሁን ከመውሰድ የገደባቸው። ምንም እንኳ እነዚህ ፈንጂዎች አሜሪካ የታጠቀች ቢሆንም እንኳ እስራኤል ግን ይኖራት አይታወቅም። ጥቃት የሚፈጸም ከሆነ ኢራን ከሞላ ጎደል በአካባቢው የሚገኙትን የአሜሪካ ተቋማትን ሙሉ በሙሉ ማጥቃት እንዲሁም ወደ እስራኤል ሚሳኤሎችን በማስወንጨፍ ራሷን ልትከላከል ትችላለች። ለዚህም አይነት ተግባር ዩኤስኤ በባህረ ሰላጤው ላይ ያለውን የጦር ሰፈሯን እንዲሁም የአውሮፕላን ተሸካሚዎቿን መጠቀም ያስፈልጋታል። አሁን ባለው ሁኔታ መሰረት ዘገባዎች እንደሚያመለክቱት ኢራን እጅግ ከፍተኛ ኃይል አላት። ከአሜሪካ ጋር ችላ እስከ መጨረሻው መፋለም ባትችልም፣ ነገር ግን እስራኤልን ሙሉ በሙሉ ለማውደም የሚያስችል አቅም እንዳላት ይናገራል። ነገር ግን ይህ የኢራን እጅግ ከፍተኛ የሆነ ኃይል ከእስራኤል ጥብቅ አጋር አሜሪካ ጥቃት ግን ሊያስጠላት እንደማይችል ይናገራሉ። ነገር ግን አሜሪካን ብትሆን እጅግ ከፍተኛ የተባለ እርምጃ በኢራን ላይ ለመውሰድ ካሰበች በቀጠናው ሌላ አንድ አጋር ያስፈልጋታል። ይህም ተግባር ደግሞ እንዳይፈጸም ኢራን በባህረ ሰላጤው ሀገራት ከአሜሪካ ጋር ሆኖ ኢራንን ለመጉዳት የሚያስብ አንድም ሀገር ተኝቶ እንደማያድር ላረጋግጥላችሁ እፈልጋለሁ ስትል ኢራን አስጠንቅቃ ነበረ። ነገር ግን ትልቁ የአሜሪካ አየር ኃይል ማረፊያ የምታስተናግደው ኳታር የሚደርስባትን አጸፋ በመስጋት ብቻ ኢራንን ለማጥቃት እንደማትስማማ ከወዲሁ አስታውቃለች። ሳዑዲ አረቢያም ሆኑ በቀጠናው የሚገኙ እንደ ዩናይትድ አረብ ኤሚሬት ሀገራትም ኢራን ላይ ለሚፈጸም ጥቃት አየር ማረፊያቸውን እንደማይፈቅዱ ከወዲሁ አስታውቀዋል። ይህ በእንዲህ እንዳለ አሁን ላይ ተስፋ ሰጪ የሚባል ውይይት ተጀምሯል። ስብሰባው ፍጻሜው ምን ሊሆን ይችላል የሚለው ጥያቄ መልስ የዓለም ሁሉ ጉጉት ነው።